تعالى وبركاته ያው ዑምራ ማድረግ ለምትፈልጉ ሰዎች ለማስታወስ ያህል ዑምራ የነያችሁ ሰዎች ኢህራም ግዴታ ነው። ሁለተኛው ጧፍ ነው። ሶስተኛው ሳዒ ነው። አራተኛው ሐልቅ ነው። አምስተኛው ቅድመ ሁኔታዎችን መጠበቅ ነው። እነዚህን ስናይ ከኢትዮጵያ የምትመጡ ሰዎች ኢህራም አድርጋችሁ ወንዶች ከውስጥ በኩል ምንም ማድረግ አትችሉም። በመርፌ የተሰፋ ምንም አይነት ነገር ማድረግ አትችሉም ማለት ሴቶች መልበስ ትችላላችሁ። ወንዶች ግን ምንም አይነት ነገር ከዚህ ከነጭ ከሁለቱ ነጭ ልብሶች ውጪ ምንም ማድረግ አትችሉም። ከዛም ኢህራም አድርጋችሁ ነይታችሁ ትመጣላችሁ። ንያን አድርጋችሁ ከመጣችሁ በኋላ ጠዋፍ 7 ታደርጋላችሁ። ከሐጀር አልአስወድ ጀምራችሁ እስከ ሐጀር አልአስወድ ጠዋፍ ታደርጋላችሁ። ከዛ በኋላ ሳዒ ነው። ሳዒ በመታደርጉበት ጊዜ ከሶፋ ጀምራችሁ እስከ መርዋ ድረስ እንደ አንድ ይቆጠራል። ከዛ በኋላ ደግሞ ከመርዋ እስከ ሶፋ እንደ 2 ይቆጠራል ማለት ነው። በዛ መልኩ 7 ጊዜ ታደርጋላችሁ። መሃል ላይ ከመርዋ ወደ ሶፋ ወይንም ከሶፋ ወደ መርዋ በምትሄዱበት ጊዜ መሃል ላይ በኩል የበራ አረንጓዴ መብራት አለ ማለት ነው። ያ አረንጓዴ መብራት ጋር ስትደርሱ ወንዶች መሮጣችሁ ይመረጣል። ነብዩ አለይሂ ሰላቱ ወሰለም ሳዒ ሲያደርጉ እየሮጡ ስለነበር ኢዛራቸው ይህ የለበሱት ሰውነታቸው ላይ እስኪጠመጠም ድረስ ይሮጡ ነበር ነብዩ አለይሂ ሰላቱ ወሰለም። ሀጀርም የነብዩላህ ኢስማዒል እናትም እንዲሁ እዚሁ ሳዒ በምታደርግበት ጊዜ ስለሮጦች ማድረጉ ይመረጣል ማለት ነው። ከመርዋ ወደ ሶፋ በምንሄድበት ጊዜ እንደዛ ማድረጋችን ዱዓ ማድረጋችን የተመረጠ ነው። ዱዓ በምናደርግበት ጊዜ ዱዓው ሙስተጃብ ነው። ከመርዋ ወደ ሶፋ ወይንም ከሶፋ ወደ መርዋ ሳዒ ስናደርግ የምናደርጋቸው ዱዓዎች በሙሉ ሙስተጃቦች ናቸው። ዱዓ ማድረግ አለብን ማለት ነው። ሰባቱን ከጨረስን በኋላ ሐልቅ ነው። ሐልቅ ማለት መላጨት ማለት ነው። ከቻለ ይላጭ ካልሆነ ይቁረጥ ነው። 3 ጸጉርን የሚሆን ይቁረጥ። ሴት ልጅ መቁረጥ ነው ያለበት። ወንድ ልጅ ግን ከቻለ ይላጭ ካልሆነ ደግሞ ይቆረጥ ነው የሚሉት ማለት ነው። ነብዩ አለይሂ ሰላቱ ወሰለም اللهم اغفر للمحلقين አሉ። ለተላጩት አላህ ጌታዬ ሆይ ማራቸው አሉ። ከዛም ሷሐበቶች ወልልሙቀስሪን ያ ረሱላህ ላሳጠሩት አንተ የአላህ መልእክተኛ አሏቸው። اللهم اغفر للمحلقين አሉ። አሁንም ጌታዬ ሆይ የተላጩትን ማራቸው አሉ። አሁንም ጠየቋቸው ወልልሙቀስሪን ያ ረሱላህ ላሳጠሩት አንተ የአላህ መልእክተኛ ሲሏቸው በሶስተኛው ነበር اللهم اغفر ወልልሙቀስሪን ያሉት ማለት ነው። ላሳጠሩትም ጌታዬ ማራቸው አሉ። ስለዚህ በላጩ መላጨት ስለሆነ ወንድ ልጅ ዑምራ ሲያደርግም ሐጅ ሲያደርግም መላጨቱን የሚመረጠው ማለት ነውና ከተላጨ በኋላ ተርቲቡን በዚህ መንገድ ቅድመ ሁኔታውን ከጠበቀ ዑምራውን ጨረሰ ማለት ነው። ሐጅ ብዙ ቅድመ ሁኔታዎች አሉት። አረፋ መቆም፣ ሌሎችም ቅድመ ሁኔታዎች አሉት። ዑምራ ግን እዚሁ ካዕባ አካባቢ ነው። ጠዋፍ 7 ያደርጋል። ኢህራም አድርጎ ከመጣ በኋላ ሳዒ ያደርጋል። 7 ይመላለሳል። ዱዓውን ያደረጋ አረንጓዴ መብራቱ ጋር ሲደርስ ያው ይወደዳል መሮጡ ለወንድ ልጅ። ከዛ በኋላ ወይ ያሳጠራል ወይ ጸጉሩን ይላጫል። በዚህ መልኩ ዑምራውን ጨረሰ ማለት ነው። ከዛ በኋላ መልበስ ይችላል። ልብስ መልበስ ይችላል። ከዛ በኋላ ጸጉሩን ከተቆረጠ በኋላ። ከዛ በፊት ግን ማድረግ አይችልም። ጥፍሩን መቁረጥ አይችልም። ጸጉሩን ማሳጠር አይችልም። ኢህራም ካደረገ በኋላ ማለት ሽቶ መቀባት አይችልም። ሽታ ባለው ሳሙና መታጠብ አይችልም። ኢህራሙን እስኪጨርስ ዑምራውን እስኪጨርስ እንደዛ ማድረግ አይችልም ማለት ነው። በዚህ መልኩ የዑምራ ስነ ስርዓትን መጨረስ ይቻላል ማለት ነው። አላህ ሁላችሁንም ይወፍቃችሁ። ይህንን ለማስታወስ ያክል ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።